የራሴ ህልም ታዲያ በሞታቸው ዕለት ከደጄ የመጣች ባዝራ ቤቴ ወልዳ ድንጉላ ጥላዋ ከኔ ጥላ አልፎ እጅግ ረዝሟጠል በእጅህ አቅፈሃልና የወርቅ አርኮት ወራሽ አንተ ነህ ኃይለ መለኮት ከደጃፍ የመጣችውን ባዝራ ከደጃፍ የመጣችውን ገረድ ወልዳለሃለችና ወንድ ህልሜም ግልጽ ትርጉሙም ትክክል እና ስሙንም ምኒልክ በል ብለው የተናዘዙት ቃል አጤ ቴዎድሮስ ትግራይ፣ አማራ፣ ወሎ ሳይትን አስገብረው ንጉሥ ኃይለ መለኮትን ሊያስገብሩ ወደ ሸዋ ወረዱ። የሁለቱም ጦሮች ለፍልሚያ በተዘጋጁበት ሰዓት ንጉሥ ኃይለ መለኮት ባደረባቸው ሕመም ድንገት አረፉ። የሸዋው ጦር ታዳጊ የሆነውን የንጉሳቸውን ልጅ ይዘው ለመሰደድ ቢሞክሩ አልሆነላቸው። ብላቴናው ምኒልክ በቴዎድሮስ እጅ ወደቀ። ምንም እንኳን የቁም እስረኛ ቢሆንም የአጤ ቴዎድሮስ ልጅ ከሆነው ከመሸሻ ጋር አደገ። ምኒልክ አባ ብልሃቱ ከመግደላ ማምለጡስ ማን የዋዛ አደረገው? እንዳሰበችው ባይሆንም ወርቂቱ ለብልሃቷ ነበር ምኒልክን ማስመለጥ። ምኒልክ ተማሪ የቴዎድሮስን ህልም በልቡ የመዘገበ እኛ ምን አውቀን እቴጌ የሚያደርገውን አሳጦታል። ከእኛ ጋር ተቀምጦ ውሉን ተዋውሎ እንደ አዲስ እንዳልገባ ሆኖ እንዳልገባኝ እንደሆን እንዳግባባን የነገረኝ። አዎ እንዳልገባ ሆኖ እኔንም እንዳልገባኝ እንደሆን ሲነግረኝ የነበረው። ጣይቱ ፀሐይቱ ደማቂቱ በቅኔ ተካሽቱ የሩቅ አስተዋይቱ ጠበብቲቱ ጣይቱ ጎንደር ቤተ መንግስት እሱ ምርኮኛ እሷ አድረገብ የቁም እስረኛ ሁለቱም ታዳጊ ነበር። ምኒልክ 16 ጣይቱ 18 ምኒልክ አንድ ፊት ጨዋ የጭምት ኩሩ አንድ ፊት ፈጣን ቆፍጣና አስንዱ ከፈረስ ያወጣጡ ከፈረስ ያወራረዱ ያወራወሩ ያመታከቱ የሰው ሳይሆን የጊዮርጊስ ፈረሰኛ ነው የሚሉት ሴት ወንዱ መቼም ውሃ አጣጭን ባርኮ የሚሰጥ ፈጣሪ ለምኒልክም የታዳጊ ዕድሜ ጓደኛው የበጌ ምድሯን እመቤት ጣይቱ ብጡልን ሰጠ። ጃንሆይ ነገሩን በብልሃት ቢያስቡት መልካም ነው። እነዚህ ፈረንጆች ዝም ያላቸው እንደሆን መዘዛቸው ብዙ ነው የሚሆነው። የጣይቱ እቴጌነት ለምኒልክ ጌጥ ብቻ አልነበረ፣ አማካሪው ሁና የተገኘች የዙፋኑ ሞገስም ናት። በስልጣን ውጣ ውረድ ውስጥ የማትብረከረክ ቆርጣ የምትነሳ የሴት ግስላ
ኃያላን በርሊን ላይ አፍሪካ ሊቀራመቱ ጣት ሲጣጣሉ ለጣሊያን ቅኝ ገዢ ኢትዮጵያ ወጣለት። በትዶለት አስበብ ነበር ታጋሹንም ምኒልክ ግስላዋን እቴጌ ጣይቱን ያስቆጣው አንቀጽ 17 የተወለደው አንቀጽ 17 የተወለደው እኮ በለው አምጡት። የቃላት ብልት ሁላ ያለው የቃላት ትርጓሜ ሁላ ያለውኛው ዘንድ ነው ትሉ የለ ጃንሆይ ፈጣሪ ሀገራችን ኢትዮጵያን ይባርክ። የቃል ትርጓሜው ብቻ ሳይሆን ትርጉም አልባ ባህላቸው ጭምር ነው ወጉ የጠፋው እኮ። እንዴት ንግሥተ ነገሥት እመቤቴ ሆይ ጣሊያን የሚለው ቃል በራሱ የሀገር ስያሜ ከመሆኑም የዘለለ ሌላ ምንም ፋይዳ የለውም። አለቃ ዮሴፍም ያርሙኛል። የሀገር ስም ነው፣ ሌላ የማውቀው ትርጉም የለው። ኢትዮጵያ የሚለው ግን በራሱ የሀገር ስያሜ ከመሆን ሌላ ነባር የላቀ ቋሚ ትርጉም አለው። ስራው ቃሎ ካም ነው። ጥቁር ጠይም ሕዝብ፣ ሳታዊ ሰላማዊ ሰው፣ ልጅ፣ ወገን፣ ይህ አራቱ ነው ቋሚ ትርጓሜው። እነዚህ ፈረንጆች አድባራቸው፣ ተራራቸው፣ ወንዛቸው፣ ከተማቸው በስያሜ ትርጉም አልባ ነው እኮ። እኛ ግን እንኳን የታላቋ ኢትዮጵያ በውስጦቿ የሚፈሱ ወንዞች፣ በመልክዓ ምድሯ የገዘፉ ተራሮች ስማቸው ባለ ትርጉም ነው። አባይ አብየ ተግባሩም አብይ ነው። ራሱን ለሰው ልጅ ሕይወት የታደገ ታላቅ አዋሽ አውዓዝ ብሎም ሐዋዝ ነው። የሰው ወገን ምንጭ፣ የሰው ወገን የሕይወት ምንጭ ማለት ነው። ሊቃውንት አቤት ንግሥት፣ እኛ እኮ የፈለግነው የሁለቱም መንግስታት የተረዱ ትርጉም እንጂ የክስና የስም እርባታ አይደለም። እውነት ነው። የአንቀጽ 17ን ትርጓሜ እንጂ ሌላ ነገር እኮ አልጠየቅናችሁ። አለቃ ዮሴፍ የአንቀጽ 17ን ትርጓሜ እስቲ በአማርኛ እንግዲህ ግርማዊ ጃንሆይ አንቀጽ 17 ጣሊያንኛ ትርጉሙ የኢትዮጵያ ንጉሠ ነገሥት ከአውሮፓ መንግስት በኩል የሚያደርጋቸውን ማንኛውንም ግንኙነቶች በጣሊያን መንግስት በኩል ብቻ ማድረግ ይኖርበታል ይላል። አማርኛ ትርጉሙ ደግሞ የኢትዮጵያ መንግስት ፈቅዶ የሆነ እንደሆነ ግንኙነቶችን በጣሊያን መንግስት በኩል ማካሄድ ይችላል ይላል። ፈረንሳይኛ ትርጉሙ ግን የኢትዮጵያ ንጉሠ ነገሥት ጥገኝነቱን ተግባር ላይ እያዋለ ግንኙነቶችን በሙሉ በጣሊያን መንግስት በኩል ያካሂዳል ይላል። ይኸው ነው ፍቹ። እንግዲያውስ ጸሐፌ ትእዛዝ የጣሊያኑን ቆንጽል ሊሞግተን ነውና የሚመጣው የእሱን ወንበር አንሱት፣ ቁሞ ይሟገት፣ አቃቤ ጉባኤ ይሰየም፣ ባለሟሎችና እንግዶችን ማስገቧቸው። የጣሊያን መንግስትና የንጉሥ እምቤርቶ ተወካይ ኮንታንቶሎኒ ይግቡ ተብለዋል። እሺ አሳልፈኛል። እሺ ግርማዊ ጃንሆይ ነገሥታት እመቤቴ የባልደረቦቼ እግዚአብሔር ያሳይ የቆንሲል ስራዬን ለባልደረቦቼ ለኮንቲ ሰላም ቢኒና ለዶክተር ሌኦፖልድ ትራቦርዲ አስረክቤ ወደ ሮም እንድመለስ ተነግሮኛል እና የስንብት ደብዳቤ እንዳቀርብ ይፈቀድልኝ ጃንሆይ። እሱ መቼ አሳሰበ? አንተን ካሳሰበ ዘንዳ ተማክረን መልሱን እናሳውቃለን። ኮንታንቶሎኒ የአንቀጽ 17 ጉዳይ ለአንተ ሽልማትን ለእኛ ደግሞ ለትውልድ የሚተርፍ ዕዳ እንደሚያሸክማጠው ነው። ግርማዊ ጃንሆይ ይሄ ዮሴፍ የተባለ አሳማ ነው ያሳሳተኝ። እርስዎ ግርማዊ ጃንሆይ ከ3 ዓመት በፊት አይነሳ ያሉትን አንስቶ አሳስቶ ተርጉሞ ጉድ የሰራን እሱ ነው። አንተ ማን አባ ፈቅዶልህ ነው እንደዚህ ያደረገው? ስማ አንተ ተኩላ፣ አሽከርን ለመምታት ማን መብት ሰጠ? እሱን መትሰሃ ማለት እኔን ጣይቱን መትሰሃ ማለት እንደሆነ አታውቅም። እመቤቴ አስከሪነቱ አስቀድሞ ለእኔ ነው።
ከምጽዋ የመጣ የቅኝ ግዛታችን ተገዢ ነው። የኢትዮጵያ ሕዝብ በአንድ ኢትዮጵያ ጃንጥላ የተከለለ አካሉ አካሌ ደሜ ደሙ መሆኑን በደንብ ጠንቅቀህ ማወቅ አለብህ። ትርፍ ነገሩን ተወውና አለቃ ዮሴፍ ስህተት የለበት። በአገር ፊት በችሎት መሃል የተናገርከውን ቃል ነው በአማርኛ ያሰፈር። እውነት ነው። ከምትቆርጥበት ቆርጠና ቀጥለህ በጣሊያን ትርጉም የቀላቀልከውን የሐሰት ትርክትህን ማን እንዲያስተካክልልህ ነው የምትጠብቀው? ጠብቀኝ። አማርኛ ላይ አለ የምትለው ስህተት ካለ ሰነዱን እንደማየት ትችላለህ። ፊት አውራሪ እኔ እኮ አማርኛ አላውቅም። አውቃለሁ አንብቤ ተረድቻለሁ ብለህ አይደለም የፈረምክበት ነው ወይስ አማርኛን ወደ ጣሊያንኛ ስትተረጉመው ያሰኛል ቃል ነው ያልከው? ግርማዊት እመቤቴ የጣሊያንኛውን ትርጉም ከተጠራጠራችሁ ለምን የፈረንሳይኛውን ትርጉም አታጤኑትም ታዲያ? ኮንታንቶሎኒ አንተ የእኛን አማርኛ ማወቅ እንደካድከው እኛም ቢሆን ያንተን ፈረንሳይኛ እናውቅልህ። እንግዲህ ሁሉንም የሰለጠነ ቋንቋ አልቀበልም ካላችሁ ሰነዱን መልሱልኝና እኔም ለመንግስት ወስጄ ላስረክብ። የሰለጠነ ቋንቋ ላልከው ስልጡን ቋንቋ የስልጥን ህዝብ አኩሪ ልሳን እንጂ እንዳንተ ማደናቆሪያና ማታለያ አይደል። ስማ ኮንታንቶሎኒ፣ ካሁን በኋላ ቀረ የምትለው ነገር ካለ እኛው በመልእክተኛችን በኩል ለመንግስት የምናስረክብ ይሆናል። ያቀረብከውን የስንብት ደብዳቤ ተቀብለን ካሁን በኋላ አሰናብተናል። አናውቅም። ግርማዊ ጃንሆይ እንደዛማ አይሆን። ኮንታንቶሎኒ፣ ግርማዊ ጃንሆይ የእርሶ ታላቅ ወዳጅ የሆነው የጣሊያን መንግስት በጓደኞቹ በአውሮፓ ሀያላን መንግስታት ፊት ክብሩ ሊዋረድቦት ነው እኮ። ምን አገባን? ደግሞም ስለ ራስ ሀገር ክብር ተጨነቅ። ስለ ኢትዮጵያ ክብር የማይጨነቅ ኢትዮጵያው የሌለ ይመስልሃል? እንደዛ ማለት አይደለም። ግርማዊ ጃንሆይ አልተረዱም። ኮንታንቶሎኒ፣ ኢትዮጵያ የጣሊያን መንግስት ጥገኛ ለመሆኗን የጣሊያን መንግስት ያሳውቃል ብለህ ብትጽፍ አይሻልም? ፊት አውራሪ የኢትዮጵያ መንግስት ከጣሊያን መንግስት ጋር የጦር ሰበብ ከመፈለግ በትርጉም ሲንኩል ከማመካኘት በቀጥታ ወደ ጦርነት እንግባ ማለት ይቀላል። እሱንስ ቢሆን ማን ይፈራል? መስሎ ነው እንጂ የኢትዮጵያን ሕዝብ አታውቀው ነው። ለሀገር መሞት ማለት ለሀበሻ ጌጡ ነው። እግሩን ለጠጠር ደረቱን ለጦር ሰጥቶ ሀገሩን የማይጠብቅ አንድም ኢትዮጵያዊ ያለ እንዳይመስልህ። እሺ ይረጋጉ። ግርማዊ ጃንሆይ የአንቀጽ 17 ስህተት እኮ በሌላ አዲስ ማሻሻያ አንቀጽ መተካት እንችላለን። እርስዎ ከፈቀዱልኝ ምናልባት የኢትዮጵያ መንግስት ጥገኝነት ብትፈልግ እንኳን የጣሊያንን መንግስት እንጂ ሌላ አትመርጥም በሚል ቢተካ። ቃል ኮንታንቶሎኒ፣ እኛ የራሳችንን መልስ እናረቃለን። እናንተ ደግሞ የራሳችሁ እንደ ፍጥርጥራችሁ አርቅቁ። ካሁን በኋላ ግን በእኛ ጉዳይ ጣልቃ እየገባችሁ እናውቅላችኋለን አትበሉ። ፊት አውራሪ አልተረዱኝም። አሁንም ማነው? ግርማዊ ጃንሆይ አልተረዱኝም። ይበቃል። ወዲያውም ከፊት የዞር በል ነው። ግርማዊ ጃንሆይ ኮንታንቶሎኒ፣ ምን ትጠብቃለህ? ውጣ ተባልክ እኮ። እሺ ማሰብ አለብኝ። አሁን ግርማዊ ጃንሆይ እንግዳውስ ሁላችሁም ይህን ካላችሁኝ ሰነዱን በእኔ እግር ስር ለተተካው ለቆንስል ኮንቲሊዮ ቦርዲ ሰላም ምን ይሰጥልኝ? ሁላችሁም ያው ናችሁ። በእኔ በሚኒሊክ ሀገር ተቀያየራችሁ እንጂ ከቶም አልተቀየራችሁ። በአንተ እግር ስር ተተካ የምትለውንም ከአሁኗ ሰዓት ጀምሮ እንዳንተው አሰናብቼዋል። እንደዛማ አይሆንም ግርማዊ ጃንሆይ፣ ሆነ እንደዛ አይሆንም። አሁን ወዲያ ከፊት የዞር በል ብያለሁ። እሺ እንደዛ ከሆነ ከዚህ በኋላ የውጫሌ ውል የሚል ሰነድ የለን፣ ፈርሷል። ይኸው በፊታችሁ ተቀዷል። አንተ እንዴት ብትደፍረኝ ነው ሁሉን ከፊት የመቅደድ በል? እባክዎት ጃንሆይ ይረጋጉ። እባክዎት ናረፍ እያያችሁት አይደል ያደረገው? እባክዎት ጃንሆይ ይለመኑ። እባክዎት ጃንሆይ ያረፍ ይበል። እባክዎት ጃንሆይ ስማ አንተ ተኩላ፣ ለእኛ ብለህ አይደለም ይሄን በታች ወረቀት ለምን አንጀትን አትቀደውም? የእኛ ሰነድ ግልባጭ በእጃችን እስከቆየ ጊዜና ታሪክ አይቶ ይፈርድበታል። አንተ ብሎ የትልቅ መንግስት ተወካይቴ
ግርማዊት እመቤቴ፣ ግርማዊ ጃንሆይ ከጦርነት ይልቅ ነገሩን በንግግር ብንፈታው አይሻልም? አይሻልም? ተባል አይሻልም? 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 ምን የሆነው መዥገር ሰው ነው እናንተ? መስገሪ? አዎ መዥገር። ስማ አንተ ተኩላ፣ እኔ ሴት ነኝ። ጦርነትን አልሻም። በሀገሬ ከመጡብኝ ከተባርበር አልሸሽም። ሂድ ነው ጦርነትን ይመርጣሉ ግርማዊት እመቤቴ። ግርማዊ ጃንሆይ እርስዎም ጦርነትን ይመርጣሉ? በጣም ጥሩ፣ በጣም ጥሩ። እንግዳውስ የጣሊያን መንግስት ከዛሬ ጀምሮ በኢትዮጵያ ላይ ጦርነትን ያውጃል። አዎ የጣሊያን መንግስት በኢትዮጵያ ላይ ጦርነትን ያውጃል። ጦርነትን ያውጃል። ጦርነትን ሂድ። ማንጋሩን ጨርቅ ያርግልህ። ያንተ ወንድነትና የኔ ሕፃን ሴትነት እዚህ እንዳሻ በተፈራገጥክበት በምን ክፍኝ ሳይሆን እዛው ጦር ሜዳ እንተያያለን። ሂድ። የኢትዮጵያን ሕዝብ አታውቀው ነው ደረቱን ለጦር እግሩን ለጠጠር አስቶ ለሀገሩ የማይሞት አንድም ኢትዮጵያዊ ያለ እንዳይመስልህ። ሂድ። ማንጋሩን ጨርቅ ያርግልህ ኮንታንቶሎኒ። መብራን ዝም አትበይ፣ ምሪኝ፣ መንገዱን አሳይ። ለኢትዮጵያ የማልኩላትን የመሐላ ቃሌን እንድጠብቅርስ እንደ ዳኝነት የዳኝ ሕዝቤ እምዬ ባለኝ ቃሉ እምዬነቴን አታሳጭ። የሰው መውደድ ሀቄን አጽ አረመኔው የእብሪት ማርዳ በዓለም ፊት አታሳፍሪ። በዳኝነት እጅሽ ክንዴን ባርኪ። እርጂኝ እመብርሃን